ጊዜው የጸደይ ወራት ሲሆን ዓመተ ምህረቱ 1818 ነው። የጋሪዎቹና የተሰባበሩ የጋሪ ዕቃዎች መንገድ ዘግተው መቆምና የዚያ ለየት ያለ ስዕል ከዚያ መንጠልጠል በዚያ መንገድ ያለፈ የማንኛውንም ሰው አይን መሳባቸው የሚያስደንቅ ነገር አልነበረም። አንድ ቀን የሆነ ጋሪ ትላልቅ ግንዲላዎችን ጭኖ ከዚያ ቦታ ለተወሰኑ ቀናት መቆሙን ብዙ ሰዎች ተናግረዋል። ታዲያ ያ ጋሪ ከዚያ ስፍራ ምን ይሰራ ነበር ተብሎ ቢጠየቅ ከዚያ የተገተረውማ መንገድ ለመዝጋትና የትጉ ሰራተኞችን ስራ ለማወቅ ነው የሚል መልስ ሊያሰጥ ይችላል። ከዚያ የዕቃ መጫኛ ጋሪ ስር የተንጠለጠለው ወፍራም ሰንሰለት መሬት ሊነካ ምንም ያህል እንዳልቀረው የሚታይ ነበር። አንዲት 2 ዓመት ተመንፈቅ የሆናት ሴት ልጅ ከርሷ በእድሜ የምታንሰውና 1 ዓመት ተኩል ገደማ የሞላትን ሌላ ልጅ ከጭኗ ላይ አሳርፋ ከሰንሰለቱ ላይ ቁጭ ብላለች። ሕፃናቱ ከዥዋዥዌ ላይ የወጡ ያህል ደስ ብሏቸዋል። እናታቸውም አቀማመጣቸውን አይታ ልጆቼ መጫወቻ አገኙ በሚል እንደማንኛውም እናት እርሷም በመደሰት አተኩራ ተመለከተቻቸው። ለአንድ አፍታ በጨረፍታ ላይ ያት እንኳን እጅግ የምትቀፍ አስችሎት አተኩሮ ለተመለከታት ግን አንጀት የምትበላና ኑሮ ያጎሳቆላት ሌላ ሴት ከሆቴሉ በራፍ ቁጭ ብላለች። ሰንሰለቱ ላይ የተቀመጡት ልጆች ደስ ብሏቸው ሲጫወቱ ምናልባት የጋሪው ፈረስ ደንብሮ ይጎዳቸው ይሆን እያለች እናት አሁንም እንደማንኛውም እናት ማሰቧና መጨነቋ አልቀረም። ያቺን ምስኪን ግን ከመጤፍ የቆጠራትም አልነበረም። ሰንሰለቱ በተነቃነቀ ቁጥር ሲጢጥ እያለ የሚያስፈራ ድምፅ ያወጣል። ሆኖም ድምፁ ሕፃናቱን አልረበሻቸውም። የማታ ጀንበር ጨረር ከልጆቹ ግንባር ላይ በማረፉ ልብ ብሎ ለተመለከታቸው አንጀት ይበላሉ። እሜቴ ደስ የሚሉ ልጆች ነው ያሉት የሚል ድምፅ የልጆቹ እናት ትሰማለች። ከሆቴል ቤቱ በራፍ የተቀመጠችው ሌላዋ ሴትም ልጅ ታቅፋ ነበር። በጀርባዋ ከባድ የሚመስል ዕቃ አዝላለች። የታቀፈቻት ልጅ 2 ወይም 3 ዓመት ቢሆናት ነው። በአለባበስ ከሁለቱ ሰንሰለት ላይ ከተቀመጡት ልጆች ብዙም አትለይም። ሻሽ መሳይ ጨርቅ ከፀጉሯ ላይ አስራለች። የተቦጫጨቀ ቀሚሷ ቀዳዳ እስከ ጭኗ ሊደርስ ምንም ያህል አልቀረውም። ገጽታዋ ግን ጤነኛ ለመሆኑ በሩቅ ይታያል። መልኳ ድንቡሽቡሽ ያለ ስለሆነ ንከሱኝ እቀፉኝ የምታሰይ ልጅ ናት። አይኖቿ ትላልቅ ስለነበሩ እንቅልፍ ቢወስዳትም ሙሉ ለሙሉ አልተሸፈኑም። ለስለስ ካለው የእናቷ ክንድ ላይ ተመችቷ ስለተኛች እንቅልፍ ሳይጠግብ ቢቀሰቅሱት እንደማይሰማ ማንኛውም ሕፃን እርሷን ቢቀሰቅሷትም እንኳን አትሰማም። እናትየዋ የተከፋች ምስኪንና ሥራ ፍለጋ ወደ ከተማ የመጣች የገጠር ሴት ለመሆኗ በሁኔታዋ ለማወቅ ይቻላል። ላያት በዕድሜ ልጅ ናት። ተፈጥሮ ውበት ቢቸራትም ሰው ኑሮውን ይመስላል እንዲሉ በዚያ ሁኔታ ውበቷ ጎላ ብሎ አልወጣም። ጸጉሯ ዞማ እንደሆነ ቢያስታውቅም ተንጨባሯል። የተቀዳደደ ሻሿ ተፈቶ ሊወድቅ ብሎ ከወደ ኋላዋ ተንጠልጥሏል። የደላው ሲስቅ ነጭ ጥርሱን ያሳያል እንጂ የተከፋ ስለማይስቅ ስለ ጥርሶቿ ለመናገር አይቻልም። ቀደም ሲል ብዙ ለማልቀሷ ግን አይኖቿ ይመሰክራሉ። ሰውነቷ በመዛሉ እንደ ደከማት ለማወቅ አያስቸግርም። አካሏ ስለገረጣ ምናልባትም ሳትታመም አልቀረችም። ጭኗ ላይ የተኛችውን ልጅ አተኩራ በፍቅር አይን ታያታለች። ልጇን ደግፋ የያዘችበት እጇ በሥራ ብዛት ለመሻከሩ ጎልቶ የሚታይ ነው። ሩሩ ልብ ያላቸው ሁሉ የሚያልፏት አይነት ሴት ስላልነበረች ገጽታዋን ሲያዩ እጅግ አዘኑላት። ማን ትሁን ከየት ትምጣ ለመታወቁ ግን በመጠኑ ያስገርማል። አፈጣጠሯ እንደ አረም ስለሆነ አባቷንና እናቷን ማንም አያውቅም። እርሷን ብትሆን የማን ልጅ እንደሆነች አታውቀውም። ስሟም ፋንቲን ይባላል። ወላጆቿን ስለማታውቅ የአባት ስም የላትም። የክርስትና ስምም አልወጣላትም። ምክንያቱም በአካባቢው ቤተክርስቲያን ማለት ምን ማለት እንደሆነ አይታወቅም። ፋንቲን ብሎ ስም ያወጣላትም የሆነ በዚያ ያለፈ መንገደኛ ነው ይባላል። ይህ ሰው ሕፃን እያለች መንገድ ወድቃ ዝናብ ሲመታት አይቶ ነው ፋንቲን የሚል ስም ያወጣላት። ፋንቲን ማለት በአገሩ ቋንቋ ውሃ፣ ምንጭ ወይም ፏፏቴ እንደማለት ነው። ስለዚህ ሴት ከዚህ ይበልጥ የሚያውቅ ሰው ስለሌለ ስላለፈው ታሪኳ ከዚህ በተጨማሪ ለመናገር ይከብዳል። ሆኖም ፋንቲን ለስቃይ ወደዚች ዓለም የመጣችው በዚህ አይነት ነበር ብሎ ለማጠቃለል ግን ይቻላል። የኋላ ኋላ እንደተደረሰበት 10 ዓመት ገደማ ሲሆናት ከከተማ ወጣ ብሎ ወደሚገኝ መንደር ሥራ ፍለጋ ሄዳለች።